ይሁዳ የሞተው እንዴት ነበረ? ዳቪንቺ የሳለው የመጨረሻው የወራት ስዕል ላይ ጌታችን ኢየሱስ ክርስቶስ መሃል ላይ ተቀምጦ ከመካከላቸው አንድ ሰው አሳልፎ እንደሚሰጠው ሲናገር ወዲያውኑ ክፍል ውስጥ ሁከት፣ ድንጋጤና ንዴት፣ ጥርጣሬ ሰፈነ። በግራ በኩል ጥግ ላይ በርተለሜዎስና ከአጠገቡ ያለው የእልፍዮስ ልጅ ያዕቆብ ደንግጠዋል። ያዕቆብ የእንድሪያስ ትከሻ ላይ እጁን ሲያደርግ፣ እንድሪያስ ደግሞ የሰማውን ነገር ባለማመን እጆቹን ከፍ አድርጎ ወደ ጌታችን ዞረ። ካጠገባቸው ጴጥሮስ ወደ ዮሐንስ ጆሮ ጠጋ ብሎ እየጠቆመ ከሃዲ ማን ሊሆን እንደሚችል ይጠይቋል። ከኋላውም በሌላኛው እጁ ቢላ ደብቆ እንደያዘና ጴጥሮስ ምን ያክል ለውሳኔ ቆራጥ እንደሆነ ያሳየናል። ዮሐንስ ከሁሉም ወጣት ነው። ፊቱን በማየት የተረጋጋ ዝምተኛና በሰማውም ነገር እንዳዘነ እንረዳለን። ጴጥሮስ የያዘው ዱላ ወደ በርተለሜዎስ ነው የሚጠቁመው። በርተለሜዎስ በኋላ ላይ ክርስትናን ለመስበክ ወደ አርሜኒያ ሲሄድ ቆዳውን ገፈው እንደገደሉት ማመላከቻ ነው። ከጌታችን በቀኝ በኩል ያዕቆብ በድንጋጤ እጁን ይዞ ወደ ኋላ ፈቀቅ ብሏል። ቶማስ ደግሞ አንድ ጣቱን አውጥቶ እንመለከታለን። ይህም የቶማስን ተጠራጣሪነትና ዮሐንስ ወንጌል ላይ ጌታችን ከመቃብር እንደተነሳ ሲነግሩት በሚስማር የተሸነከኑትን የእጆቹን ምልክት ካላየው በጎኑም እጄን ካላስገባው አላምንም ማለቱን ያመለክታል። ፊልጶስ እጆቹን ወደ ደረቱ አድርጎ በምስኪት አንደበት እኔ ሆንን ብሎ እየጠየቀ ነው። በጥግ በኩል በእድሜ ገፋ ያለው ስምዖን እነ ማቴዎስ የሚሉትን አትኩሮ እየሰማ ነው። ስዕሉ ላይ ግን እሱ ብቻ ነበረ ፊቱን ሊያወርድ ያዞረው። በእጁም ጌታችንን የሸጠበትን የገንዘብ ከረጢትን አጥብቆ ይዟል። ገንዘቡንም በያዘበት እጅ የጨውን ዕቃ በመድፋት ጨውን ጠረጴዛ ላይ አፍሷል። ይህም የክህደት ምልክት ነው። ስዕሉ ላይ አንገቱ በጣም ሰፊ ነው። ይህም አሟሟቱን ይገልጻል ተብሎ ይታሰባል። በግራ እጁ ደግሞ ህብስቱን ለማንሳት እጁን ዘርግቷል። በቀኝ በኩልም ጌታችን እጁን ወደ ቁራሹ ዘርግቷል። ዮሐንስ ወንጌል ላይ እንደተጻፈው ይህን ቁራሽ ከውጪቱ አጥቅሼ የምሰጠው እሱ ነው ብሎ ቁራሹን ቆርሶ ለአስቆሮቱ ይሁዳ እንደሰጠው ማሳያ ነው። ቀጣዩን ምዕራፍ የሚያውቀው ጌታችንን በእርጋታ ቁጭ ብሎ እንመለከተዋለን። ከስር የእግሮቹ አቀማመጥ በኋላ ላይ ለኃጢአታችን መስቀል ላይ ሲሰቀል እግሮቹ የነበሩበትን አቀማመጥ ያሳያል። ከጀርባውም ያሉት 3 መስኮቶች እንዲሁም የክርስቶስ 3 ማዕዘን ስላሴን ያመላክትልናል።